ለጡረተኞች የምስራች ዜና ተሰምቷል። ብዙዎቻቸው በጉጉት ሲጠባበቁት የነበረው የጡረታ አበል ጭማሪ ጉዳይ አሁን በዚህ ወሳኝ ሰዓት ላይ ይፋ ሆኗል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አዲስ ባወጣው የ9 ወራት ሪፖርት ስለ ጭማሪው ተግባራዊነት ትልቅ እርምጃዎችን መውሰዱን አረጋግጧል። ታዲያ በተሳካ ሁኔታ የጡረታ መዋጮ በመሰብሰቡ ለጭማሪው የሚሆን በጀት መዘጋጀቱን ነው ዋና አስተዳደሩ ሸጎ ኬሎ ያስታወቁት። ጭማሪው በቅርቡ ተግባራዊ እንዲሆን ትኩረት ተሰጥቷልም ብሏል። በሌላ በኩል በ8 የሀገሪቱ ከተሞች የሚገኙ ዘመናዊ ህንጻዎች ገቢያቸው ሙሉ ለሙሉ ለጡረተኞች የኑሮ ማሻሻያ እንዲሆንም ተወስኗል። ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? ይህ ብርሃን ሚዲያ ነው። ስለ ጡረተኞች ደሞዝ ጭማሪ በጥልቀት የምንመለከት ይሆናል። ለመሆኑ የጡረታ ደሞዝ ጭማሪው አዲስ ተሰናባቾችን ያጠቃለለ ነው ወይስ የሚለውን፣ መቼና ስንት % ነው የሚጨመረው፣ እንዲሁም የትኞቹ ከተሞች ላይ ያሉ ህንጻዎች ናቸው የተመረጡት የሚለውንና ሌሎች ተያያዥ ጉዳዮችን በዝርዝር እንመለከታለን። ቻናላችንን ሰብስክራይብ በማድረግ ዝርዝር መረጃዎችን ማድመጥ ይጀምሩ። ወደ ዝርዝር መረጃ አለፈን፣ አብራችሁን ቆዩ። የሰው ልጅ በህይወት ዘመኑ የሚለፋው የሚደክመው የወጣትነት እድሜውን በስራ ገበታ ላይ የሚያሳልፍ ለነገ ተስፋ የሚሆን አንድ ትልቅ ግብን ይዞ ነው። እሱም ነገስ ምን ይሆናል የሚል ጥያቄ ነው። በጠንካራና በታታሪነት ወቅት ለሀገርና ለወገን ያበረከተው አስተዋጽኦ ጉልበት በከዳውና እድሜ በተጫነው ጊዜ ዋስትና ሊሆነው ይገባል። በኢትዮጵያ የጡረታ አሰራር ታሪክ ውስጥ በርካታ ውጣ ወረዶች አልፏል። ብዙዎች የጡረታ ገንዘብ አስተማማኝነት ወይም የህይወት ማረፊያና የተለያዩ ስጋቶችን መስማት የተለመደ ሆኗል። ነገር ግን ከቅርብ ጊዜ ወዲህ ይህንን ስጋት ወደ አስተማማኝ መንገድ የሚቀይሩ ትላልቅ ክስተቶች እየተመዘገቡ መጥተዋል። በዚህም የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የ9 ወራት የስራ አፈጻጸም ሲገመግም ዋና የተቋሙ ተልዕኮ ለጡረተኞች ለጡረታ አበል ጭማሪ ተቋሙን ዝግጁ ማድረግ ነው ሲልም አስታውቋል። ታዲያ በቅርቡ የጡረታ አበል ክፍያ ማስተካከያ ተደርጓል። ይሁን እንጂ ይህ በአስተዳደሩ በቂ እንዳልሆነ ይታመናል። የጡረታ ባለመብትን የአበል ክፍያ በማሻሻል ደረጃ በደረጃ ከድህነት ወለል ማውጣትና ለጡረታ ባለመብቶች የምናደርገውን ክፍያ ለማሻሻል እንዲሁም ተጠቃሚነታቸውን ለማረጋገጥ ግባችን የጡረታ ባለመብቶች የሚገባቸውን ክብርና ዋስትና አግኝተው እርካታቸው እንዲረጋገጥ ማድረግ ነው ብለዋል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ ሸጉ ኬሎ ተቋሙ አሁን ያስመዘገበውን ውጤት ለወደፊት ስራዎቹ እንደ ትልቅ መነሻ እንደሚያገለግልና አስተዳደሩ አሁን ካለበት ተራ አገልግሎት ሰጪነት ወደ በርካታ የጡረተኞች ህይወት የሚቀይር አቅም ላይ መድረሱንም አብስረዋል። ይህ ብስራት ለጡረተኞች የሚሰጠው ትርጉም የጭማሪ ጉዳይ ከወሬ ባለፈ በተግባር ለመፈጸም የመጨረሻዋ ምዕራፍ ላይ መድረሱን ማሳያ ነው። ብዙ ጊዜ የጡረታ ጭማሪ ሲታሰብ በወረቀት ላይ የሚወሰን የቁጥር ለውጥ ብቻ ተደርጎ ሊወሰድ ይችላል። ነገር ግን እውነታው ከዚያ የዘለለ ነው። አንድ ጊዜ የጡረታ ጭማሪ ተግባራዊ ለማድረግ እጅግ ውስብስብ የሆኑ የሂሳብ ስሌቶች፣ መረጃዎች፣ ማመሳከሪያዎችና የቴክኒክ ዝግጅቶች ያስፈልጋሉ። አስተዳደሩ ባለፉት 9 ወራት ሰራተኞችን በስልጠናና በአደረጃጀት ሲያዘጋጅ ቆይቷል። ይህ ማለት ጭማሪ በሚደረግበት ወቅት የሚፈጥረው ከፍተኛ የደንበኞች ፍሰትና የጥያቄ ብዛት ለማስተናገድ የሚያስችል የሰው ኃይል በአሁኑ ሰዓት ዝግጁ ነውም ብሏል። የጡረታ አበል ክፍያ ያለምንም መጉላላት ለባለመብቶች እንዲደርስና አሰልቺ የሆኑ አሰራሮች ተወግደው ፈጣንና ቀልጣፋ ስርዓት መተካት ይኖርባቸዋልም ተብሏል። ታዲያ አስተዳደሩ ይሄንን በማድረግ ጡረተኞች ጭማሪውን ለማግኘት የተለያዩ ሰበቦችን እንዲሰሙ አይገደዱም። ሲስተም ተቋርጧል ወይም መረጃ ጠፋ የሚለው የቴክኒክ ችግር ብዙዎችን ተስፋ ሲያስቆርጥ ቆይቷል። አሁን ግን አስተዳደሩ የዳታቤዝ እና የዲጂታል መረጃ አያያዝን በማጠናከር የጭማሪው ስራ ላይ ሲውል ክፍያው የተሳለጠ ይሆናል ብሏል። በ9 ወራት ሪፖርት ላይ እንደተጠቀሰው ለ16252 የመንግስት ሰራተኞች አዲስ የጡረታ መለያ ቁጥር ተሰጥቷል። በተጨማሪም ለ48436 አዲስ ጡረታ ለወጡ ባለመብቶች የጡረታ አበልም ተወስኖላቸዋል። ይህ ቁጥር ታዲያ ተቋሙ ምን ያህል በፍጥነት አዳዲስ ተከፋዮችን እያስተናገደ መሆኑ የሚያሳይ ነው። ብዙ ጊዜ አዲስ ጡረተኞች ጭማሪው እኛን ያካትታል ወይ የሚል ስጋት ያድርባቸዋል። ነገር ግን አስተዳደሩ እነዚህን 48000 አዲስ ባለመብቶች በዝርዝር መለየቱ ትልቅ ስራ ነው። ይህ ዝግጅት ጭማሪው ተግባራዊ በሚደረግበት ወቅት እነዚህ አዲስ ተሰናባቾችና ገና ከጅምሩ የአዲስ ተመን ተጠቃሚ እንደሚሆኑ ያደርጋቸዋል። መለያ ቁጥራቸው በዲጂታል መንገድ መያዙ ደግሞ ጭማሪው ሲተገበር ጡረተኞች ብቻ ሳይሆኑ ለአዲሶችም ያለምንም ልዩነት በእኩልነት እንዲደርስ ያስችላልም ተብሏል። አስተዳደሩ በ5243 መስሪያ ቤቶቹ ላይ ባደረገው ድብቅ ምርመራ ውዝፍ የጡረታ መዋጮችን መሰብሰብ ችሏል። በተጨማሪም የባለመብቶች መታወቂያ 97% መከናወኑ ተገልጿል። የጡረታ አበል
የአበል ጭማሪ ለማድረግ የተቋሙ የካዝና አቅም ተማማኝ መሆን እንዳለበት በምክንያትነት ተጠቅሷል። ይህ በእንዲህ እንዳለ መስሪያ ቤቶች መዋጮ እንዲያደርጉ መደረጉ የተቋሙን የገንዘብ ክምችት ያሳድገዋልም ተብሏል። ውዝፍ መዋጮችን መሰብሰብ ማለትም ለጭማሪ የሚሆኑ በቂ ፈንድ ማዘጋጀት ማለት ነው። በሌላ በኩል የመታወቂያዎቹ መጠናቀቅ በህይወት የሌሉ ሰዎች ከክፍያ ዝርዝር ውስጥ ያሰናብታል። በዚህም መንግስት የጨመረው ገንዘብ ለትክክለኛው ባለመብት ብቻ እንዲደርስ በማድረግ የሀብት ብክነትን ይከላከላል። የፋይናንስ ቁጥጥሩ ጥብቅ መሆኑ ለጭማሪው ቀጣይነትም እጅግ ወሳኝ ነው። ተቋሙ አገልግሎቱን በማዘመን በ8926 ነፃ የስልክ መስመር በቴክስትና ማህበራዊ ሚዲያ መረጃዎችንም ተደራሽ ያደረገ መሆኑን አመላክቷል። ሌላው ሰበር ጉዳይ ደግሞ የጡረታ አበላቸው ከኑሮ ውድነት ጋር እንዲጣጣም ለረጅም ጊዜ ሲጠይቁ የቆዩ ጡረተኞች በመንግስት ዘንድ ምላሽ ማግኘታቸው ተሰምቷል። ታዲያ በ8 የሀገሪቱ የተለያዩ ከተሞች የሚገኙ ዘመናዊ ህንፃዎች ገቢያቸው ሙሉ በሙሉ ለጡረተኞች የኑሮ ማሻሻያ እንዲሆን የኢትዮጵያ አረጋውያንና ጡረተኞች ማህበር አስታውቋል። በኢትዮጵያ የሚገኙ ጡረተኞች በሀገሪቱ እየተስተዋለ ባለው የኑሮ ውድነትና የዋጋ ግሽበት ሳቢያ የሚከፈላቸው ወራዊ የጡረታ አበል ከወቅታዊ የገበያ ሁኔታ ጋር እንዲጣጣም ሰሚ ባያገኝም ጥያቄያቸውን ማቅረባቸውን ቀጥሏል። ጡረተኞች በዋናነት የሚያነሱት የመሰረታዊ የኑሮ ፍላጎቶች በተለይም የምግብ፣ የቤት ኪራይና የሕክምና ወጪዎች ከጡረታ ባላቸው አቅም በላይ እየሆነ መምጣቱ ነው። ችግሩን ለመፍታትም መንግስት አሁን ካለው የኑሮ ሁኔታ ጋር የሚመጣጠን የአበል ጭማሪ እንዲያደርግ በየአቅጣጫው ግፊት እያደረጉ ይገኛሉ። የአበል ማስተካከያና የጥቅማ ጥቅም ጉዳዮች በተለያዩ የቅሬታ መድረኮች በግንባር ቀደምትነት እየተነሱ የሚገኙ ሲሆን ጡረተኞች በተለይም ከእድሜ መግፋት ጋር ተያይዞ የሚመጣ የሕክምና ወጪን ለመሸፈን የሚያስችል ድጋፍ ወይም ደግሞ የጤና ኢንሹራንስ ተደራሽነት እንዲሻሻል አጥብቀው ይጠይቃሉ። በሌላ በኩል የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የጡረታ ፈንድን ለማሳደግ ስትራቴጂካዊ ኢንቨስትመንቶችን እያከናወነ ቢሆንም የዘርፉ ባለሙያዎች እንደሚናገሩት እነዚህ ጡረተኞች ለጡረተኞች የሚሰጠውን ክፍያ በአፋጣኝ የመቀየር አቅም አላቸው ወይ የሚለውን ጥያቄ ሰፊ ውይይት እየተደረገበት ነው። ከአበል ጭማሪ በተጨማሪ የስራ ዘመን አቆጣጠር ላይ የሚታዩ ስህተቶችና ክስተቶችም እንዲስተካከሉ እንዲሁ በግልና በመንግስት መስሪያ ቤቶች የነበረ የስራ አገልግሎት ተደምሮ እንዲያዝም ጡረተኞች በስፋት ይወተውታሉ። የአበል ስርዓቱ ለጡረተኞች ክብር በሚሰጥ መልኩ እንዲሻሻልም ጥያቄዎች እየቀረቡ የሚገኝ ሲሆን በአሁኑ ወቅት ጡረተኞች በዋናነት የሚፈልጉት ለዓመታት ለሀገር ያበረከቱት አስተዋጽኦ ታይቶ በአቅም ማነስ ምክንያት ለድህነት እንዳይዳረጉ የሚያደርግ ዘላቂ የመንግስት መፍትሄ ነው። ታዲያ መንግስት በተለያየ የኢኮኖሚ ማሻሻያዎች ላይ ቢሰራም የጡረተኞች የኑሮ ሁኔታ በዕለት ተዕለት የገበያ ለውጥ የሚጎዳ በመሆኑ ፈጣን ምላሽ እንደሚያስፈልገው አስተያየት ሰጪዎች ይገልጻሉ። በሌላ በኩል ከኢኮኖሚያዊ ጥያቄዎቻቸው ጎን ለጎን የኢትዮጵያ አረጋውያን ጡረተኞች ማህበር በአረጋውያን ላይ የሚፈጸሙ ጥቃቶችና የሰብአዊ አካባቢ መብት ጥበቃዎችን ለመግታት ወጥነት ያለው አሰራር እንዲዘረጋም ጠይቋል። ማህበሩ ይህንን ጥያቄ ያቀረበው የሴቶችና ማህበራዊ ጉዳይ ሚኒስቴር ከሄልፔዝ ጋር በመተባበር የዓለም አቀፉን አረጋውያን ጥቃት መከላከል ቀን ምክንያት በማድረግ ባዘጋጁት የውይይት መድረክ ላይ ነው። በውይይቱ ላይ ታዲያ መንግስትና ሌሎች ባለድርሻ አካላት ለአረጋውያን ጥበቃ ያላቸውን ኃላፊነት በአግባቡ እንዲወጡም ጥሪ ቀርቧል። የኢትዮጵያ አረጋውያንና ጡረተኞች ማህበር ምክትል ቦርድ ፕሬዝዳንት የሆኑት አቶ ጌታቸው ክፍሉ እንደገለጹት አረጋውያን መብታቸው ተከብሮ መኖር ሲገባቸው በልጆቻቸውና በቅርብ ሰዎቻቸው አማካኝነት ወደ ጎዳና የተገፉ መሆናቸውን በመግለጽ መንግስት የችግሩን አሳሳቢነት በመረዳት ልዩ ትኩረት እንዲሰጥም አሳስቧል። በዚህ መድረክ ላይ በአረጋውያን ላይ የሚደርሰውን የጾታ ጥቃትና የሰብአዊ መብት ጥሰት ለማስቆም ጉዳዩን ከበዓል ማክበር ባለፈ በዘላቂ ስርዓት መቅረፍ እንደሚያስፈልግ ተመላክቷል። በሌላ በኩል የሴቶችና ማህበራዊ ጉዳይ ሚኒስቴር ቤተሰብና አረጋውያን መሪ ስራ አስፈጻሚ አቶ ተስፋዬ ሮቢ በበኩላቸው አረጋውያን የሀገርና የትውልድ ባለውለታ በመሆናቸው አስፈላጊውን እንክብካቤ ሊደረግላቸው እንደሚገባ አስገንዝበዋል። አረጋውያን ለአሁኑ ትውልድ ታሪክን፣ ባህልን፣ ስነ ምግባርንና ስራ ወዳድነትን በጥበብ በማስተማር የላቀ ሚና መጫወታቸውን በማስታወስ ለእነሱ የሚደረገው ድጋፍ ተጠናክሮ መቀጠል እንዳለበትም አጽንኦት ሰጥተዋል። ነገር ግን ከሰሞኑ አንድ አስደሳች ነገር ተሰምቷል። ይህም የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ የሀገሪቱ ክፍሎች ከገነባቸው 8 ህንፃዎች የሚገኙ ገቢ
ሙሉ ለሙሉ ጡረታ ለወጡ አረጋውያን የኑሮ ድጋፍ እንዲውል የኢትዮጵያ አረጋውያን ማህበር ማሳወቁን ነው። የማህበሩ ምክትል የቦርድ ፕሬዝዳንት አቶ ጌታቸው ክፍሉ እንደገለጹት አሁን ላይ አብዛኛው ጡረተኛ የሚቀበለው ወራዊ የጡረታ ደሞዝ ከኑሮ ውድነቱ ጋር ሲነጻጸር እጅግ ዝቅተኛ ነው። መንግስት በ2011 ዓ.ም 69 በመቶ እና በ2015 ዓ.ም ደግሞ 76 በመቶ የጡረታ ተጨማሪ ማድረግ ክፍተቱን ለመሙላት ጥረት ቢያደርግም አሁንም የኑሮ ጫና በጡረተኞች ላይ ከፍተኛ መሆኑን አስረድተዋል። ችግሩን በመረዳትም አስተዳደሩ በአዲስ አበባ 4 ህንጻዎችን፣ በባህር ዳር 1፣ በጅማ 1፣ በሐረር 1 እና በሐዋሳም 1 በድምሩ 8 ህንጻዎችን መገንባቱን ነው የገለጹት አቶ ጌታቸው። በቅርቡ ከነዚህ ህንጻዎች የሚሰበሰበው የቤት ኪራይና ሙሉ በሙሉ ለጡረተኞች የኑሮ ማሻሻያ እንዲውልም አረጋግጧል። ምንም እንኳን ከህንጻዎቹ የሚገኘው ትክክለኛ የገቢ መጠን ለጊዜው በውል አይታወቅም። ይህ አሰራር መዘርጋቱ በራሱ ጡረተኞች በህይወት ዘመናቸው ላበረከቱት አስተዋጽኦ እውቅና በመስጠት የተሻለ የኑሮ ሁኔታ እንዲኖራቸው የሚያስችል ወሳኝ መረጃ መሆኑ ተመላክቷል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የገነባቸው ህንጻዎች ገቢም ለጡረተኞች መዋሉ የኑሮ ውድነቱን ለመቋቋም ትልቅ እድልም ይፈጥራል ተብሎ ይታመናል። የተከበራችሁ ውድ ተመልካቾቻችን የዛሬው መረጃችን እዚህ ላይ ያበቃ። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብ በኮሜንት ላይ ይህ ብርሃን ሚዲያ የዩቲዩብ ቻናላችን ነው። በየጊዜው የምናጋራቸው መረጃዎች እውነተኛና ታማኝ ሆኖ ካገኙ ሰብስክራይብ ብታደርጉልን ደስ ይለናል። በሌሎች ትኩስ መረጃዎች እስክንመለስ ሰላም ቆዩልን።